አምላክ ለማለት በአረበኛ ኢላህ ማለት ነው ትርጉሙ። ኢላህ ከሆነ በአረበኛ አምላክ ለማለት አላህ ማለት ምንድነው ብለን እንጠይቃለን። አላህ ማለት ምንድነው ብለን ስንጠይቅ ደግሞ አላህ የሚባል በቁርአን ሱራ 16:57 ላይ 3 ልጆች ያሉት አላህ የሚባል አካል እንዳለ ከመሐመድ በፊት እንረዳለን። መሐመድ ደግሞ ይህንን ስም እንደተጠቀመው ወደ ራሱ አምጥቶ እንደተጠቀመው እንረዳለን ማለት ነው እና ከጣዖት አምልኮ እንደወሰደ የሚያስረዳ ነው ወይ ደግሞ የሚያስረዳ ነው ማለት ነው። ቁረይሾች ጠይቀውት ነበረ መሐመድን ሱረቱል ኢክላስ 112 ላይ ስንመለከት ይሄ አላህ አይወልድም አይወለድም የሚል አለ አይደለ? እሱ ላይ ለምንድን ነው ይሄ የቁርአን ክፍል የወረደው ብለን ስንመለከት አላህ አይወልድም አይወለድም ላይ a group of Jewish people went to the prophet የግሩፕ የአይሁዶች ቡድኖች ወደ መሐመድ ሄዱ። አላህ bless him and give him peace and say to him እንደዚህ አሉት አይሁዶች ማለት ነው describe us your lord ጌታህን ግለጽልን for he has revealed his description in Torah tell us what is he made of ከምን እንደተሰራ ንገረን and to which species does he belong ዘሩስ ኬት ነው ከዛን is he made of gold ከወርቅ ነው የተሰራውን ኮፐር ከኮፐር ነው የተሰራውን or silver ከሲልቨር ነው የተሰራው ኬት ነው የተሰራው does he eat or drink ይበላልን ይጠጣልን ሪቪል እዚህ ሱራ እንደዚህ ብለው ሲጠይቁት ኬት ነው ያንተ አምላክ የተሰራው ገብታችኋል መሐመድን አውርደውታል እዚህ ስማች ማለት ነው ከወርቅ ነው አምላክ የተሰራው ከኮፐር ነው የተሰራው ከሲልቨር ነው የተሰራው ኬት ነው ያንተ አምላክ የተሰራው ብለው ጠየቁት ለምን ከተባለ ባክግራውንዱ ምንድነው ቁረሾች የሚያመልኩት ድንጋይ ስለሆነ ማለት ነው ድንጋይ ከመሐመድ በፊትም በመሐመድ ጊዜም ድንጋይን ያመልኩ ነበር ለምሳሌ በዚህ በሐዲስ 4373 ላይ ማለት ነው ሳሂህ ቡኻሪ ሐዲስ 4376 ላይ የአረቦች ምን እንደሚያመልኩ ሲነግረን እዚህ ጋር ይታያቸዋል ለምሳሌ we used to worship stone and when we found a better store that the first one we would throw the first one and take the latter እኛ ጣዖታትን ድንጋዮችን እናመልክ ነበረ እና አንድ የተሻለ ድንጋይን ስናገኝ ወደ ሌላ ድንጋይ ማምለክን እንሄድ ነበረ እያሉ ይናገሩ ነበረ ቁረይሾች ማለት ነውና ይሄንን ባክግራውንድ ስላላቸው አይሁዶች መሐመድን አምላክ ኬት ነው የተሰራው ከወርቅ ነው ከኮፐር ነው ከሲልቨር ነው ብለው ጠየቁት ከዛ መሐመድ ምን ብሎ መለሰ መጨረሻ ላይ እዚህ ጋር ስትመለከቱት አላህ exalted the eternally besought of all as-samad ምን ብሎ ባጭሩ መለሰ ይሄኛው የቁርአን ክፍል ወረደልኝ አለ ይሄ 112 አንድ ላይ ማለት ነው ሱረቱል ኢክላስ ማለት ነው አላሁ ቁል ሁወ አላሁ አሐድ አላሁ ሰመድ የሚለው ማለት ነው ይሄን መለሰ የኔ አምላክ አለ ቆይ ጥቅሱን እንመልከት ነው እንዴ አይተን ካሜራ ያይዚ ምን ማሳከል ካለብኝ ትነግሩኝና አዲስ 112 ላይ መሐመድ ምን ብሎ መለሰ ይሄ የቁርአን ክፍል ወረደልኝ አለ ማለት ነው ሱረቱል ሰመድ 112 ወረደልኝ አለ ይሄ ምን ይላል ኩል ሁወላሁ አሐድ አላሁ ሰመድ አላህ አንዱ ነው አላህ ሰመድ ነው የሚል ወረደልኝ አለ ማለት ነው አሁን አይሁዶች የጠየቁት ጥያቄ አምላክ ከምን የተሰራው ከወርቅ ነው ከብር ነው ከናስ ነው ንገረን ሲሉት አይ የኔ አምላክ አላሁ አሐድ አንዱ ነው አላሁ ሰመድ ነው ብሎ ተናገረ ማለት ነው ይሄ ሰመድ ማለት ምን ማለት ነው ቀጣዩ የምናየው የሱን አምላክ ገለጸልን ሰመድ ነው ብሎ ማለት ነው ይሄ ሰመድ ምንድነው ስንል ኢብኑ ከሲር ላይ እዚህ ጋር ይታያችኋል ያስባሉ እንትኑ በዚህ ድረገጽ ገብታችሁ ማግኘት ትችላላችሁ ያው ተፍሲር ኢብኑ ከሲር ነው ሱራ ምዕራፍ 7 እየተረጎመ ያለ ነውና ኢብኑ ከሲር በዚህ ድረገጽ ገብታችሁ ማግኘት ትችላላችሁ ቁርአን ሱራ 7 43 ላይ መሰለኝና ሰመድ ምንድነው ስንል እንደዚህ ይለናል አማርኛውን ላምብላችሁ ደስ ስለተረጎምኩት ነው እና መሐመድ ቢን ኢስሐቅ እና ሌሎችም ጣዖታትን ያመልኩ እንደነበረ ጠቅሰዋል ከነዚህም ውስጥ አንዱ ሰመድ ነው ይላል ሌላኛውም ሳመድ ሌላውም ደግሞ አልሐባ ይባላል ይላል ይሄ ሰመድ የጣዖት ስም እንደሆነ ራሱ ኢብኑ ከሲር ይነግረናል ማለት ነው በተፍሲሩ ኢብኑ ከሲር ከጣዖታት ውስጥ አንዱ እንደሆነ ይነግረናል ማለት ነው አረብኛውን ካያችሁ ወከድ ዘከረ መሐመድ ቢን ኢስሐቅ ወገይረሁ አንሁም ካነ ያቡዱና አስናመን ጣዖታትን ያመልኩ ነበረ ፈሰነመ የካለ ለሁ ሰመድ ይላል ሰመድ ይላል ይሄ ሰመድ ማለት ቅድም እዚህ ጋር ያሳያችሁ መሐመድ በቁርአን ላይ ቁል ሁወላሁ አሐድ አላሁ አንዱ ነው አላሁ ሰመድ ይላል እነዚህ ከላይ የምታያዩቸው ሐረካት ይባላሉና እነዚህ የሉም በመጀመሪያ
መሐመድ ይሄንን ቁርአን ባወረደለት ሰዓት የሉም ነበር። እነዚህ ምንድነው የሚባሉ ቫውሎች አሉ አይደለ? ፈታ ደማ ከስራ የሚባሉ ወይ ደግሞ በእንግሊዝኛ ላይ ኤአይኢ ምናምን እንላቸው ናቸው። እነዚህ ከላይ ያሉት ማለት ነው። በመሐመድ ዘመን የሉም ነበርና ቁል ሁወላሁ ሰመድ ነው፣ አላህ ሰመድ ነው ብሎ መሐመድ ያስተዋውቃል ማለት ነው። ከዚህ ምንድነው የምንረዳው? መሐመድ በግልጽ የሱን አምላክ ተናግሯል ማለት ነው። አይሁዶች ይጠይቁታል፣ ያንተ አምላክ ምንድነው? ከምንድን የተሰራው? ከወርቅ ነው? ከኮፐር ነው? ንገረን ብለው በጠየቁት ሰዓት አስባባል ኑዙል ሱረቱል ኢክላስ 112 ለምን ወረደ ላይ ማለት ነው። አምላክ ከወርቅ ነው ከኮፐር ነው ከምንድን ነው የተሰራው ብለው ባፋጠጡት ሰዓት መሐመድ ሱራ ምዕራፍ 112 ወረደልኛል። ሱራ ምዕራፍ 112 ምን የሚለው? የኔ ኩል ሁወላሁ አሐድ አላህ አንዱ ነው፣ አላህ ደግሞ ሰመድ ነው፣ አላህ የኔ አምላክ ሰመድ ነው ይላል። ይሄ ሰመድ ደግሞ ምንድነው ብለን ራሱ የእስልምና መጽሐፍትን ሲያብራሩልን ምን ብለው ይነግሩናል? ተፍሲር ኢብኑ ከፊር ላይ መሐመድ ቢን ኢስሐቅ ሌሎችም ጣዖታትን ያመልኩ እንደነበረ ጠቅሷል። ከዚህም ውስጥ አንዱ ሰመድ ነው በማለት አንዱ የጣዖታት ስሞች ውስጥ ሰመድ እንደሚገኝ ይነግሩናል ማለት ነው።